እንዳየው እንግዲህ የፋኖ አንድነት መስረታ አንድ ትልቅ ታሪካዊ ክስተቱ ነው። በፈረንጆቹ 2026 ዓመተ ምህረት ሆኗል እና ይሄም የሆነው ደግሞ በኢትዮጵያ ትልቅ ሃይማኖታዊ በዓል በነበረው የጥምቀት በዓለት ነው በይፋ የተደረገው። ስለዚህ እነዚህ ነገሮች ሁሉ በጣም ላንድ ማርክ የሚባል ነገር ነው የሆነው። ምክንያቱም በተደጋጋሚ ስንለው እንደነበረው አገራችን የፖለቲካ ባህል አንተም የምታውቀው ነው። በፖጫጨቅ መለያየት ጥቂት ቡድኖች ላይ ይጀምሩታል። ከዛ በኋላ መሬት ሳይዝ ተከፋፍሎ ጊዜ ሳይፈጅ ያበቃል። በዛ ላይ ደግሞ በነታረክና መጨቃጨቅ የኢትዮጵያውያን የፖለቲካችን የወል ስነ ልቦና ሆኖ የቆየበት ሀገር ነው። ስለዚህ በዚህ ሁኔታ ውስጥ ፋኖች የተበታተነ ኃይልን ይሄ አደገኛ የሆነ የፖለቲካ ባህል የተጣባውን የፖለቲካ ኢሊት የሚያደርገው መጓተት ሁሉ አልፈው ትልቅ ፋይዳ ያለውን የአማራን የህልውና ትግልና አጠቃላይ የኢትዮጵያንም ህልውና ከዛም ያለፈ እንደሆነ በቀጠናው ያለውን ሁሉ የኃይል ሚዛንና አጠቃላይ በቀጠናው ደግሞ ያላትን ኢትዮጵያ በዓለም ላይ ቦታ ሁሉ የሚወስን ትልቅ ኃይል ስለሆነ ይሄ ፋይዳ የፋኖ ወደ አንድ ደረጃ መምጣት ይሄን ሁሉ ነገር ብዙ ያዘ ነው። እንግዲህ ደጋግሜ እንዳልኩ በእነዚህ ሶስት ጉዳዮች የፖለቲካ ባህላችን በጣም አደገኛና መቦጫጨቅና ለመተማመን ሁሉም ከሁሉም ጋር መጠራጠር የወርስነ ልቦና በሆነበት ሁኔታ ውስጥ ከባድ ስራ ነው ይሄን ማድረግ። በሌላው ግን ደግሞ መሬት ላይ ተበትኖ የተጀመረ ትግል ስለሆነ ይሄንን ከታች ወደ ላይ የተነሳን ኃይል ሰብስቦ ወደ አንድ ድርጅት ማብቃት በተለይም ደግሞ መንግስት የቴክኖሎጂ ብልጫ ባለው ላይና ለመከፋፈል በሚያደርገው ትልቅ ስራና ጦርነት ላይ ሆነው በሚያደርጉት ነገር እነዚህን ሁለት ትላልቅ ስራዎች ተቋቁሞ ትልቅ ፋይዳ ያለውን ነገር በቀጠናችንም በአገራችንም በአማራ ህልውና ላይም ያለውን ነገር አንድ ማድረግ መቻሉ ይሄ መጭስ በጣም ምናልባትም በታሪካችን ትልቅና መልካም ክንውን ከተገኘው ትምርትም ብዙ ልምድ የምንወስድበት እጅግ ትልቁም ነገር ሆኖ የተገኘ ነገር ነው። ከዛ ደግሞ በተለይ የበለጠ ትልቅ ምንድነው ቁም ነገር ሆኖ የሚነሳው በዚህ ሂደት ውስጥ በመስረታ ሂደታቸው ውስጥ አጠቃላይ ወደፊት የቀጠናውንም የሀገራቸውንም የአማራንም ህልውና ትግል እንዴት እንደሚያዩት በመግለጫቸው የገለጹት ነገር እጅግ ሁሉንም አካታች የሁሉንም የህብረተሰብ ክፍሎችና የፖለቲካ ተቃርኖዎች ሁሉ ወደፊት እንዴት እንደሚታዩ ግልጽ አድርጎ የሄደበት የአማራን መሰረታዊ ጥያቄዎች እንዴት እንደተረዳበት በውስጡም ያሉት ድክመቶች ምን እንደነበሩና በሂደት ምን እንዳጋጠማቸው ወደፊቱ የኢትዮጵያ ሁኔታም በምን ሁኔታ እንደሚበየን በግልጽ አብራርተው የሄዱበት ነገር ስለሆነ በእነዚህ ሁኔታዎች ሁሉ አጠቃላይ ሳያው የወደፊቱን ነገር ተስፋ ሰጭና የሚያበረታታ ምናልባትም ወደ ድል መቃረባችንን የሚያሳይ ትላልቆችን ከባድ ምዕራፎች ተሻግረን ምንድነው የአመራር ብቃት ማሳየት የሚችልበት ደፋርና አርቃ አስተዋይ የሆኑ የአዲስ ትውልድ ልጆች መምጣታቸውን የሚያሳዩ ነው ያገኘሁት። መሳይ አጠቃላይ ኢንጂነሪንግ ቃል እንግዲህ ፋይዳውንም ነካክተኳል። ይሄ አንድነት መምጣት በብዙ መልኩ አዎንታዊ ጎን አለው። ያው የተወሰኑ ችግሮች አንዳንድ ሊመጡ የሚችሉ ተጠባቂ የሆኑ ችግሮች ሊኖሩ ይችላሉ። ነገር ግን እንደው አጠቃላይ ፋይዳውን እንዴት ልገልጸው ትችላለህ? ፖለቲካዊ፣ ወታደራዊ በአጠቃላይ ከኢትዮጵያ ከገባችበት አጣብቂኝ አንፃር አሁን ብቸኛ ስርዓቱን እየተፈታተነ ያለ ስርዓቱን ምናልባትም ከስልጣን ሊያስወግድ የሚችል አቅም ያለው የህዝብ ድጋፍ ያለው ኃይል የፋኖ ኃይል ነው። ከዚህ አንፃር ብዙ ኃላፊነት ብዙ አደራ ያለበት ስብስብ ነው። እንደው ፋይዳውን እንዴት ሊገለጽ ይችላል? ነካክተኳል። እንደው በተወሰነ ማብራራት ከቻልከው። ልክ ነህ። አንደኛ የዚህ ስርዓት እንግዲህ ስለ ፋይዳ ስናወራ በአካባቢያችንም ሆነ በአገራችን ያሉ ችግሮች ምንድናቸው? ከዛ በኋላስ መፍትሄ እንዴት ያስፈልጋቸዋል? እና በዚህ ጉዳይ ውስጥ ደግሞ የፋኖ አንድነትና ሚናው ምንድነው የሚለውን አያይዞ ማየት ያስፈልጋል ማለት ነው። ስለዚህ ከስርዓቱ ብንነሳ የአብይ አህመድ ዋናው የመኖሪያ ስትራቴጂ አድርጎ ያየው ሌላ አማራጭ የፖለቲካ ኃይል የለም። ፋኖም ተሰባስቦ አንድ የፖለቲካ ኃይል መሆን አይችልም። በህብረተሰቦች መካከል ትልቅ ቅራኔ ያለ በትግራይ ኢሊት፣ በአማራ ኢሊት፣ በኦሮሞ ኢሊት መካከል በታሪክ አረዳድ ጀምሮ በፖለቲካ ሽኩቻ አንድ ሊሆኑ ስለማይችሉ በእነዚህ መካከል ባለው ልዩነት ውስጥ
እየተጫወትኩ እኔ መካከለኛ ቦታ ይዤ እነዚህን እያጋጨው እንደ ባላንሲንግ ኤሌመንት አንዱን ባንዱ ላይ ያስነሳው እኖራለሁ ብሎ ሰርቫይቫል ስትራቴጂ ሁሉ በእነዚህ ሶስት የፖለቲካ ኃይሎች ላይ እየተመሰረተ ከዛም በኋላ ደግሞ በአማራ ውስጥ ባሉ የፖለቲካ አመለካከቶች እና አካባቢያዊነትን ሁሉ እየተጠቀመ ገንዘብን መድቦ በዛ ውስጥ እየከፋፈለ በስልጣን እኖራለሁ ብሎ ያሰበ ነው። ስለዚህ እነዚህን ሁሉ ነገሮች ሁሉ የደፈነ ነው። በአጠቃላይ የአማራን አካባቢያዊነትና የፖለቲካ ስንጥቆችን እየተጠቀመ ያሉትን ያስተሳሰብ ንትበቶች ለመኖሪያ ያደረገውን ነገር አልፎ ጠንካራ አማራጭ የፖለቲካና የወታደራዊ ኃይል ሆኖ መምጣቱ በጣም ትልቅ ነገርና ወገቡን የሰበረ አከርካሪውን የሰበረ ነገር ሆኖበታል። ሁለተኛ ፋኖ በተመሰረተ ጊዜ የሰጣቸው መግለጫዎች ዋና ጠላቱ አብይ መሆኑን አትኩሮ በግልጽ በመግለጫው ላይ ሰጥቶ ሌሎች የህብረተሰብ ክፍሎች ሁሉ የህልውና አደጋ እንደገጠመባቸው የወደፊቱም የኢትዮጵያ ሁኔታ የሚበየነው በሁሉም የኢትዮጵያውያን የፖለቲካ ኃይሎች የጋራ ማንነት ላይ የተመሰረተ የሽግግር ጊዜ እንደሚያስፈልግና የሌሎችንም የጸረ ጭቆና ትግሎች ዕውቅና የሰጠ ከዛም ያለፈ እንደው በቀጠናው ዋና ሹልቀንድ ሆኖ ለቀጠናውም ሰላም ችግር የፈጠረ አብይ ስለሆነ የቀጠናው ኃይሎች ጋር ሁሉ ተባብሮ መስራት እንደሚያስፈልግና ለዛም ለመተባበር ዝግጁ ሆኖ እንደተነሳ ገልጿል። ይሄንን ካደረገ በኋላ ዓለም አቀፍ ማህበረሰቡንም ቢሆን አብይ በቀጠናው ከመረበሽ ያለፈ ጠንካራ የኢትዮጵያንም ሆነ የቀጠናውን ሰላምና መረጋጋት አስከብሮ ከመሄድ ይልቅ በየአካባቢው የገባ ችግር ፈጣሪ ስለሆነ አብይን ለማስወገድ ለሚደረገው ጸረ አገዛዝ ትግል በመናደርገው የትብብር ኃይል ላይ በጋራ እንድትቆሙ ብሎ ጥሪ ያደረገ ስለሆነ እነዚህን ነገሮች ሁሉ አጠቃላይ ህዝቡ አማራጭ የለም ተስፋ የለም ብሎ ለሚለው ሁሉ ፋኖ በአብዛኛው ህብረተሰብ ክፍል ውስጥ ያሉ ጥያቄዎችን ውስጥ ግምት ውስጥ ያስገባና የኢትዮጵያውያን ፍርሃትና ስጋት ሁሉ መልስ የሰጠ ለሌሎች ሁሉ መሰባሰቢያ እርሾና አስኳል ሆኖ ሊያገለግል የሚችል የፖለቲካ ኃይል መሆኑን በመግለጫውም በተግባሩም በሁለት ዓመት ተኩል ስራውም ያረጋገጠ ስለሆነ ለኢትዮጵያም ለአማራም ለቀጠናውም አጠቃላይ ለዓለም ሰላምም ትልቅ አስተዋጽኦ ያለው የስበት ማዕከል ሆኖ መፈጠሩ ፋይዳው ጥፍ ድርብ ነው ማለት ነው። መሳይ እንግዲህ ኢንጂነር ይልቃል ያው አዎንታዊ ጎኖች እንዳሉት ሁሉ መጪዎቹ ፈተናዎች የሚጠበቁ ጥንቃቄ መደረግ የሚገባቸው ከወዲሁ የአብይ አህመድ አገዛዝ ይሄ አንድነት መምጣቱን አስደንግጦት ከዋዜማው ጀምሮ የተለያዩ ስራዎች ሲያከናውን ነበር የቆየው። በጫካ በጦር ሜዳ ከሚያደርገው የተለያዩ ጥቃቶች ባሻገር በፋኖች መሃል መከፋፈል እንዲፈጠር ከማላቸው የተወሰኑ ወዶ ገቦችን ወደ ራሱ በማምጣት ከፍተኛ የፕሮፓጋንዳ ዘመቻ ነው የከፈተው። አሁን ደግሞ አንድነቱ እውን ከሆነ በኋላ ከትግራይ ጋር ያለውን መጨረሻ ጊዜ ያዛትን ካርድ ለመምዘዝ ዳርዳር እያለ ነው። ሰሞኑን የምናያቸው ነገሮች አሉ። በተከታይነትም የምናነሳው ርዕሰ ጉዳይ ነው። በአጠቃላይ ግን ምን አይነት ጥንቃቄዎች ያስፈልጋሉ? ይሄ መምጣቱን ተከትሎ ለሚመጡ የተለያዩ ውዥንብሮችም ሆነ ክፍተቶች ፋኖች ምን መዘጋጀት አለባቸው? ከህብረተሰቡስ እንግዲህ አንድነት ሲጠብቅ የነበረው በዋናነት ጫና ሲፈጥርም የነበረው ማህበረሰቡ ነው፣ ህዝቡ ነው፣ ሰራዊቱም ነው። እኛም ጭምር በተለያዩ በልኩ ያለን ባለድርሻ አካላት ከዚህ ትግል ጋር ተያይዘን ብዙ ጫና ስንፈጥር ነበርና ከኛ እስከ ሁላችን ምን የሚጠበቅ ነገር አለ? ይሄ የአንድነት ምስረታ ግቡን መጥቶ ኢትዮጵያን በአጠቃላይ ነጻ እስኪያወጣ እንግዲህ አጠቃላይ ሂደቶችን በቁስልና በትናንሽ ነገሮች አብይ ቅድም እንዳልነው መጀመሪያ ሲያደርጋቸው የነበረውን የፋኖ አንድነትም ሆነ በኢትዮጵያ ውስጥ ያሉት የፖለቲካ ኃይሎች እንዳይሰባሰቡ አድርጌ በዛ ውስጥ ኖራለሁ ስንጥቆችን እየተጠቀምኩ ያንን ስንጥቅ የበለጠ ገደል እየፈጠርኩና እያሰፋው እኖራለሁ ብሎ ያሰበው ነገር ዛሬ ብቻ የተጀመረ አይደለም። በመደናገጥም ሊቀጥል ይችላል፣ ግን የነበሩ ናቸው። አንደኛ በአማራ በራሱ ውስጥ ያሉትን ትናንሽ ልዩነቶች በላባዮችን ይዞ እየከፋፈለ በዛ ውስጥ መሸጦችን እያስገባ መደለያ እየሰጠ ትናንሽ ሴንሴሽናል የሆኑ
ብዙ ርቅ የማይሄዱና ያልታሰበባቸው ያልታኘኩ አስተሳሰቦችን ነገር ግን በቅርብ ሲታዩ ስስና መልካም የሚመስሉ አጀንዳዎችን እያነሳ ለማደናገር ጥረት ማድረጉ አይቀርም። ለምሳሌ የወልቃይትን ጉዳይ ሊያነሳ ይፈልጋል። ጎጃም ጎንደር የሚል ሽኩቻዎችን ሊያነሳ ይፈልጋል። እንዲሁም ደግሞ በሰሜን ወሎ በኩል ያሉትን የማንነትና የወሰን ጥያቄዎችን ሊያነሳ ይፈልጋል። ስለዚህ በእነዚህ ሁኔታዎች የህዝብን አንድነትና የፋኖንም አንድነት ለመበተን ጥረት ማድረጉ አይቀርም። ነገር ግን ይሄንን የኢትዮጵያ ህዝብም ሆነ የአማራ ህዝብ አጠቃላይ የቆየንበትን 8 ዓመት ሙሉ ያየ ሰው በምንም አይነት በአብይ ፕሮፓጋንዳ ይሸወዳል የሚል እንደው ፍርሃትና ስጋት የለኝም። ያንን ነገር በትምህርት ማለት ነው ምንድነው በመከራ ተምረነው አልፈናል አይደለም እንዴ መሳይ? ዛሬ እኔና አንተ በዚህ ሁኔታ አንድ ላይ ሆነን ስንቆም ከ4 ከ5 ዓመት በፊት እኮ በተለያየ መስመር ላይ ነው የነበርነው እና ያ ማለት በዚህ 4-5 ዓመት ውስጥ ብዙ ርቀት ሄደን የሆኑት ነገሮች ሁሉ አብይድ በደንብ ከነሙሉ አረመኔነቱና ተንኮሉ በሙሉ ገጽታው በተግባር በድሎን አቃጥሎን ጠብሶን አገራችንን አስቸጋሪ ሁኔታ ውስጥ ከቶ አይተነዋል ማለት ነው። ስለዚህ በዚህ ሁኔታ ውስጥ ይህንን ሂደት ያየ ሰው ለተራ በላባይ ፕሮፓጋንዳ ወዲህና ወዲያ ብሎ ስንጥቅ አስፍቶ ይህንን የተጀመረ መልካም ነገርና ኢትዮጵያን የምትሄድበትን ወደ እውነት የተሻገረ ትላልቅ ድልድዮችን ተሻግሮ የሄደ የፖለቲካ አመለካከት መልሶ ይበትነዋል የሚል እምነት የለኝም። ግን ፖለቲካ ፍሉድ ነገር ስለሆነ ሁልጊዜም ቢሆን አይናችንን አንድነቱ ላይ ህብረቱ ላይ ትልቁ ስዕል ላይ አትኩረን እዛ ላይ ማተኮር እንዳለብን ይታየኛል። የትግራይንም ኤሊት አነሳስቶ በወልቃይት ላይ ብቻ ሁሉ ነገር ተቸክሎ እንዲቀርና ወልቃይትን የሁሉ ነገር አልፋና ኦሜጋ አድርጎ እንዲያይ የሚያነሳ የህብረተሰብ ክፍል ሊመጣ ይችላል። በጎንደርም በኩል እንደዛው። ስለዚህ ሌሎችንም ሰዎች በእነዚህ አይነት ኢሚዲየት የሆኑ አርቀው የማያስቡና ትናንሽ የሆኑ ነገሮችን እያነሳ ለመከፋፈል ጥረት ማድረጉ አይቀርም። ነገር ግን እነዚህ ሁሉ ነገሮች ካየናቸው አብይ ለመኖር የሚጠቀምባቸው ሰርቫይቫል ስትራቴጂዎች እንጂ በአጠቃላይ የኢትዮጵያንም ሆነ በኢትዮጵያ ውስጥ ያሉ የህብረተሰብ ክፍል ጥያቄዎችን ሁሉ እንደ መኖሪያ መጠቀሚያ ያደረገ እንጂ መፍትሄ እንደማይሰጣቸው በአብይ ዘመን አይተናል። እንደውም ዋና የልዩነት ስንጥቅ ማስፊያ አድርጎ ሲጠቀምባቸው እንደኖረ አይተናል። ያንን ደግሞ በመረዳት በኩል ብዙዎቹ ልሂቃንና ምሁራን በሁሉም የህብረተሰብ ክፍል ውስጥ ትምህርት ያገኘንበት ዘዴ ተፈጥሯል ማለት ነው። ለምሳሌ ያህል በወስድ የትግራይ ኃይል በአጋጣሚ የኃይል ሚዛንም አግኝቶ ምንም ብሎ ወልቃይትን ብቻውን ተቆጣጥሮ ቢሄድ አብይ ቤተ መንግስት እስካለ ድረስ እሱ ከአማራ ህዝብ ጋር የትግራይን ህዝብ ያጋጨ በፈለገ ጊዜም ደግሞ በቦምብና በድሮን ወልቃይትን እየደበደበ ይኖራል እንጂ በጉልበት ወልቃይትን ብቻ መቆጣጠር በዚህኛውም ሳይድ ሆነ በዛኛው ሳይድ ፋይዳ የሚሰጥ ነገር እንዳልሆነ ተምረናል። አብይ ስልጣን ላይ እስካለ ድረስ ማለት በዚህም የሚሞኝ ሰው ከዚህ በኋላ ይኖር አይመስለኝ። በሌላ አነጋገር አብይን ከዛ ቦታ ካልነቀል ነው በስተቀር የፕሪቶሪያ ስምምነቱንም እኮ ደርበብ አድርጎ የተወኮ አሁን ህዋት ሊመጣብኝ ነው የሚልኮ ህዋትን ታጥቆ እንዲኖር ያደረገው እኮ በግልጽ እንነጋገር ከተባለ አብይ ነው። ለምን ብትለይ ከፈለገ ኤርትራንም እንዲው ለመውጋት ሲፈልግ የትግራይ ኃይሎችን ለመጠቀም አማራንም ደግሞ ለመውጋት ሲፈልግ ከዚህ በኋላ የትግራይ ኃይል የስልጣኔ ስጋት አይደለም፣ ስለዚህ እንደ ባላንሲንግ ኤሌመንት ተጠቀምበታለሁ ብሎ ከነትጥቁ እንዲቆይ ያደረገው ራሱ አብይ ነው። ያ ደግሞ ለምንድነው ካልከኝ ኤርትራንና አማራን ለማጥቃት እንደ ሚዛን ማስጠበቂያ ኃይል ተጠቀምበታለሁ ብሎ ስላሰበ ነው። ያንን ግን አንድ ለትግራይ ኃይሎች ክሬዲት ሊሰጣቸው የሚገባና በግልጽ መታወቅ ያለበት መጥፎ በሆኑ ጊዜ ባስቸገሩን ጊዜ እስካሁን ባለችው ሰዓት ድረስ ታግለናቸዋል መሳይ ምንም ጥያቄ የለውም አይደለም ኋቶችን። ነገር ግን ያን ባላቸው ጊዜ አማራን አብረን እንውጋው ሲላቸው አንፈልግም ብለውታል። አማራን አብይ መውጋቱ እርግጥ ነው አይደለም፣ ግን አማራን በመውጋት ረገድ የትግራይ ኃይሎች አልተባበሩት። ያ የሆነው የትግራይ ኃይሎች ጊዜያዊ ቅሬታ ስለሌላቸው አይደለም።
ያብይ ትናንት ከመሃላቸው የወጣ ኩታራ መጫወቻ ሆነው ከአማራ ህዝብ ጋር በዘላቂው መጣላት እንደሌለባቸው ትምህርት ስለወሰዱ ነው። ለዚህ ዕውቅና መስጠት ያስፈልጋል። በሌላው ግን ደግሞ በተግባር ያየነው በኤርትራ ላይ ጦርነት ለማወጅ ጧት ማታ ያለ መታከት እያወራ እንደሆነ አይተነዋል አይደለም? በኤርትራና በትግራይ በኩል ያለውን ቁስል ተጠቅሞ ኤርትራን ለመውረር እንደፈለገ ወታደሮቹም እሱም ፖለቲከኞችም የፌስቡክ እና የሶሻል ሚዲያ መንጋውም 30 ጊዜ ሲያወራ ኑሯል። የትግራይ ኃይሎች በኤርትራ ምንም ቁስል ቢኖርና ጉዛዊ ግጭት ቢኖርም በዘለቄታው ጦርነት ውስጥ አንገባም ብለው ዞር በል ብለውታል። ስለዚህ ለሁሉም እምቢ ሲሉት መጨረሻ ላይ ደግሞ አሁን አማራንም በወደብ በመናምን አነሳስቶ ደግሞ ከኤርትራ ጋር ሊያጣላ ፈለገ። ሞኝ ይህን ፈልግ ብለውታል። ስለዚህ ይሄ የሚያሳይህ በቀጠናው ያሉ የፖለቲካ ኃይሎች ብስለት እየመጣ እንደሆነ አይተናል። በኦሮሚያን በኩል ያለውን ኃይል ኦሮሞን መደበቂያ አድርጎ ሊኖር የነበረውን ነገር ሁሉ እነታየ ደንዳ ትልቅ መስዋዕትነት ከፍለው ደመጣጭና በሰው ደም የምትቀልድ አረመኔ መሆንን ተረድተናል ብለው ወጥተዋል። ሌሎችም የኦሮሚያ የፖለቲካ ኃይሎች ሆኑ በአደባባይ ይወጡ የአብይ መንግስት እስካለ ድረስ ኦሮሞን መደበቂያ አድርጎ አጠቃላይ ሀገራችንንም ሆነ የኦሮሞን ህዝብ ጥቃት ላይ ሊጥል ስለሆነ ከዚህ ውስጥ የለንበትም ብለው በአደባባይ መናገር ጀምረዋል። ይሄንንም ደግሞ ዋና መኖሪያ አድርጎ ስንጥቅ እንደሚያደርግ ኦኤልኤ ቅርብ ጊዜ ወጥቶ መግለጫ ሰጥቶበታል። 3 የብልጽግና መኖሪያዎች ብሎ። ስለዚህ ይሄ በአጠቃላይ ኃይሎች ሁሉ እየተባበሩ ስለመጡ ይሄ ደግሞ የሚያሳየን ኢትዮጵያውያን ስጋት ሳይኖርባቸው የነዚህ የፖለቲካ ኃይሎችን ትብብርና ጸረ አብይ እንቅስቃሴ ሁሉ በሙሉ ልቡ መደገፍ ብቻ ነው ያለበት። ሌላ ምርጫ የለው። በአብይ ምን እንደኖረብን አይተናል። ሰው በጅምላ ሲቀበር አላየሁም አልሰማሁም። ቤተክርስቲያን በአደባባይ ሲቃጠል አላየሁም አልሰማሁም። ከዛ ይልቅ የፕሪቶሪያን ስምምነት ሁሉ በቃ ትቼዋለሁ አለና ትግራይን ሸምቅቆ ለመኖርና እንደውም የፕሪቶሪያ ስምምነት ፕሪቶሪያን የማያውቁ ሰዎች ሁሉ ማላገጫ አረጉት። ፕሪቶሪያ የተፈራረሙት ሰዎች ጻድቃንም ጌታቸውም ምን የጋነ ያሉ ስለዚህ ፕሪቶሪያ አትበሉ ብሎ በፕሪቶሪያ የተስማማውን ሁሉ ህዋትንም ተግባሩ እንዲፈጽም ምንም ሳይጠይቅ እሱም ሆን ብሎ በግጭት ውስጥና በውጥረት ውስጥ ለመኖር ብሎ ያደረገው ነገር የፕሪቶሪያን ስምምነት ሁሉ እንዳይፈጸም ያደረገው አብይ መሆኑን ነው። ይሄንን ደግሞ በተግባር ሌላ ምንም ማረጋገጫ ያስፈልግም። ፕሪቶሪያ ላይ የተፈራረሙት ሰዎች በሙሉ አዲስ አበባ ናቸው፣ ከኔ ጋር ናቸው። ስለዚህ ፕሪቶሪያ የሚባል ነገር የለም ብሎ የፕሪቶሪያን ስምምነት ሁሉ በአደባባይ የጣሰውና ወደፊት ለሚፈጠረው ግጭት ሁሉ ተጠያቂው አብይ መሆኑን ማወቅና ትናንሽ ጊዜያዊ የሆኑ ነገሮችን ሁሉ መርሳት ያስፈልጋል። ይሄ የሚያደርገውን ፕሮፓጋንዳ 2 ዓመት ሙሉ የተሰራና የታገልነው ነገር ነው። ስለዚህ በምንም አይነት ይሄ ህዋት ሊመጣብህ ነው ፋኖ የግብጽና የሻቢያ ተላላኪ ሆኗል ምናምን የሚል ይሄ የደረቀ ፕሮፓጋንዳ አብይ ለግብጽም ይሁን ለሻቢያም ይሁን ለህዋትም ይሁን ያልሰጠው ነገር ምንም ነገር ስለሌለና በሱ ውስጥ የሚጠቀም ነገር እንደሌለ በግልጽና በተግባር ስላየን ጸረ አብይ የሚደረገውን ትግል ሁሉ በሙሉ ልብ መደገፍና ከትናንሽ ጊዜያዊ ስሜት የሚያነሳሱ ስሜት ቀስቃሽ የሆኑ ነገሮች ሁሉ ርቆ ህዝቡ አይኑን ጸረ አገዛዝ ትግል ላይ ማተኮር አለበት። ይሄ ደግሞ የሚዲያ አካላትን እናንተን ሁሉ እኛንም የሚጨምር ነገር ይሆናል ብዬ አስባለሁ። መሳይ እንደው ኢንጂነር ይልቃል ይሄ ሰሞንኛም ጉዳይ ስለሆነ በተለይም ጠለምት ላይ ተጀመረ የተባለው ግጭት አሁን የብልጽግና ዲጂታል ሚዲያው ሰሞኑን እቺን 4 ቀን ከዚህ ውጪ አጀንዳ የላቸውም። ሰፊ የሆነ ቅስቀሳ ነው ያደረጉ ያሉት። ቀደም ተከተሉን እንደው አንድ ባንድ ተመልክተን አስተያየት መስጠት ብንችል የበለጠ ለተመልካቾች ነገሮችን ግልጽ ያደርጋል። ጥርት እያለ የመጣ ጉዳይም ስለሆነ ነው። ፋኖን ጎትቶ ወደ ጦርነቱ ለማስገባት ህዋትንም እንደዚሁ ጎትቶ ወደ ጦርነቱ ለማስገባት በአብይ አህመድ በኩል የተለያዩ እንቅስቃሴዎች ቅድመ ዝግጅቶች ሲደረጉ ነበረ። በተለይ የፋኖ አንድነት መምጣት ደግሞ ይህንን ነገር እንዲያፋጥነው አድርጎታል። ሰሞኑን የተከሰቱትን አንዳንድ ነገሮች ማንሳቱ በቂ ነው። አብይ አህመድ ወደ ትግራይ የሚደረግን በረራ በሙሉ እንዲቆም አድርጓል። በትግራይ ዳግም ከበባ እንዲፈጸም በተለይም የሸቀጦች ፍሰት እንዳይኖር የተለያዩ መሰረታዊ እነዚህ አገልግሎቶች እንዳይቀርቡ የባንክን ጨምሮ ሌሎች አገልግሎቶች እንዲቋረጡና እንዲስተጓጎሉ እያደረገ ነው።
የትግራይ ህዝብ ተቆጥቶ ወደ ግጭት ውስጥ እንዲገባ በተለይም ደግሞ የወልቃይትንና የራያን የጠገዴን ጠለምትን ጉዳይ የሞትና ሽረት አድርጎ የትግራይ ህዝብ ተመልክቶ ከአማራ ህዝብ ጋር እንዲጋጭ በአብይ አህመድ በኩል ከፍተኛ የሆነ ቅስቀሳ እየተደረገ ነው። በተለይ የፋኖን አንድነት ለማፍረስ እንግዲህ በተለየ ሁኔታ መመልከትም ካለብን ፋኖች ምን አይነት አቋም መውሰድ አለባቸው? ፋኖች የታሉ? ይሄው ጠለምት ይሄው ወልቃይት ላይ ህወሓት ጥይት እየተኮሰ የነሱ ድምጽ አይሰማም፣ የበላቸው ጅብ አልጮኸ እያሉ ቅስቀሳ እያደረጉ ነው። በቀደም ተከተል ነው ነገሮችን እያስኬዱ ያሉት እና ምንድነው መደረግ ያለበት? ቀደም ሲል የነካካቸው ነገሮች አሉ፣ ግን አሁን ወሳኝ ጊዜ ደረሰ ይመስላል። አብይ አህመድ የመጨረሻውን ዙር እየዞረ ነው ያለው። መወራጨት፣ በዚህም በዛም መዛት፣ ፉከራው፣ ሽለላው በሰፊው ነው የሚታየው። ሰሞኑን በአየር ኃይል ክብረ በዓል ላይ የሚታየው ይሄንኑ ነው። እስቲ ምንድነው መደረግ ያለበት? ህወሓቶችስ እንደው በብልጽግና ወጥመድ ውስጥ እንዳይገቡ ቁማሩን ዳግም እንዳይበሉ ምንድነው ማድረግ ያለባቸው? ብዙ ነገሮችን አንስተናል ከዚህ በፊትም። ምናልባት አሁን የተለየ ነገር ላይኖር ይችላል። አብይ አህመድ ግን ካርዷን ስቧታል። ኢንጂነር ይልቃል ሂሳቡ በካርዱስ ይቃጠልበታል መሳይ። አሁን ከዚህ በኋላ ምንም ነገር የለም። ትላልቁን ገደሎች ሁሉ ተሻግረነዋል። አሁን ወደፊት የሚታየኝን የእውነቱን ለመናገር ተስፋ ነው። ወልቃይትን መኖሪያ እንዳደረገው እኮ በግልጽ ነው። እስቲ አሁን አንተ ከፈለገ ቆይ እስቲ በፕሪቶሪያ ስምምነት መሰረት የወልቃይትን ጉዳይ ለምንድን ነው የማይፈታውስ? ለምንድን ነው ወልቃይት ያማራ ነው ብሎ በይፋ ያላደረገው? በጀት ያልመደበለት 8 ዓመት ሙሉ ነው አይደል? ለምንድን ነው ያ ማለት ያማራ ነው ብሎ ሰጥቷል። አሁን አብይ ግን የብልጽግና ወታደር ነው እዛው ያለው። የብልጽግና አባላት ናቸው እዛው የሚያስተዳድሩት። ያንን ግን በጀቱን በጅቶ ለአማራ ትክክል ያንተ ነው ብሏል አብይ ካፎቷል አላለም። ያ ማለት አብይ እየተጫወተብን ነው። ያን የአማራ ነው ብሎ መስክሮ በትክክል ሰጥቶ እውቅና አድርጎ በፕሪቶሪያ ስምምነት አድርጎት በኋላ እንኳን ቢሆን አንድ ነገር ነው ፋኖ የሚቆጣ